የብርሃን እናት ምዕራፍ 1 የገነት ስደተኞች የሚጎዳ ማሰሪያ የኦሪት ዘፍጥረትን 3ኛ ምዕራፍ ያህል በሰው ልጅ ላይ ትልቅ ጠባሳ የጣለ የመጽሐፍ ቅዱስ ታሪክ የለም። ሔዋን በእባብ ተንኮል የሳተችበትና የተከለከለውን የዛፍ ፍሬ በልታ ለባሏ ያበላችበት ታሪክ የሰው ልጅን ታሪክ ሙሉ በሙሉ የለወጠና ከዚያም በኋላ ያለውን የመጽሐፍ ቅዱስ ክፍል ይዘት የወሰነ የዕዳ ደብዳቤ ነው። ያ ምዕራፍ ብዙ ብዕረኞች ሴት ልጅን ከሰይጣን በጥቂት ብቻ የምትሻል አድርገው እንዲስሏትና ሁሉም የቻለውን ያህል ለክፍለ ዘመናት የዘለቀ የወቀሳ ቅኔ እንዲቀኝባት መንገድ የጠረገ ታሪክ ነው። በእርግጥ ሔዋንን መሆን ምንኛ ከባድ ነው። አንድ ቀን ቀጥፋ በበላችው ዕፅ ምክንያት ብዙ ነፍሳት በሞት እንደሚቀጠፉ ማሰብ ለሔዋን ምንኛ አስጨናቂ ነው። እነዚያ ነፍሳት ከእርሷ የተወለዱ እናቴ የሚሏት ልጆቿ መሆናቸውን ማሰብ ምንኛ ያሰቃያት ይሆን? ምናልባት ሔዋን ዕፀ በለስን በበላችበት ቀን አጣጥማው ጣፍጧትም ላይሆን ይችላል። ግን በዚያች ዕፀ በለስ ምክንያት ለልጆቿ መራራ ሞትን እንዳጎረሰች ማሰብ ለሔዋን እስከ ዕለተ ሞቷ ድረስ የመሪር ሐዘኗና የእንባዋ ምንጭ ነበር። የሔዋን ጭንቀትና የጥፋተኝነት ስሜት ከሞተችም በኋላ የምትገላገለው ነገር አይደለም። ወደ ሲኦል ከወረደችም በኋላ ባለጠጋው ነዌ አብርሃምና አልዓዛርን ባየበት ዓይን በአጸደ ነፍስ ሆና የምታየው ነገርም ለእርሷ ማንም ሰው ላይ ከደረሰው በላይ ቅጣት ነው። የሉቃስ ወንጌል ምዕራፍ 16 ከቁጥር 23። ከእርሷ ቀድሞ በግፍ ተገድሎ የሞተው ንጹሕ ልጇ አቤል ብቻውን ወደ ሲኦል የወረደው እርሷ በበላችው ዕፅ ምክንያት ነበረ። ሔዋን በሞተችበት ዕለት ወደ ሲኦል ወርዳ አቤልን ስታገኘው ምን ተሰምቷት ይሆን? ንጹሕ ልጇ አሟሟቱ ሳያንሰው በእርሷ ምክንያት ሲኦል መገኘቱን ማየት በራሱ ለሔዋን ሌላ ሲኦሏ ነው። እግዚአብሔር በዳይን ለጣላት ሔዋን የሚጎዳ ማሰሪያዋ ከሲኦል መውረዷ በላይ ብዙ ንጹሕ ሰዎች በእርሷ ጥፋት ወደ ሲኦል ሲወርዱ ማየቷ ነበረ። እንኳንስ ሲኦል ቀርቶ ምድራዊ እስር ቤት ውስጥም ቢሆን በእኛ ጥፋት ሰዎች እየታሰሩ ሲገቡ ማየት እጅግ ያስጨንቃል። ሔዋን ለ5500 ዓመታት በሲኦል ሆና የልጅ ልጆቿ ሁሉ ወደ ሲኦል ሲመጡ እያየች ተሰቃይታለች። ያ ጨካኝ ባለጸጋስ እንኳ ላልሞቱ ወንድሞቹ ራርቶ ወደዚህ የስቃይ ስፍራ እንዳይመጡ ብሎ ከተጨነቀ ሔዋን ስለ ገዛ ልጆቿ ምንኛ ትረበሽ ይሆን? የሉቃስ ወንጌል ምዕራፍ 16 ከቁጥር 28። ቅዱሳን ሆነው የኖሩ ያለ ጥፋታቸው ወደ ሲኦል ሲመጡ በእርሷ ምክንያት በጎሰቆለው ባሪያቸው ኃጢአት የሰሩ ልጆቿም ወደዚያ የስቃይ ስፍራ ሲወርዱ በመመልከቷ ይህ ሁሉ እኮ በአንቺ ምክንያት ነው የሚለው የሕሊና ወቀሳ ከሲኦል መውረዷ በላይ የሚጎዳ ማሰሪያዋ ነው። በምድር ያለን ልጆቿስ ብንሆን ሔዋንን መቼ ተውናት? ሔዋን ሆይ ምን አደረግንሽ? በሰማያውያን አምሳል እንኖር እንዳልነበርን
እነሆ ሥጋችን በኀጢአት ምክንያት ጠቆረ። ኦ ሔዋን ምን ተኖረሰይናኪ ናሁ ጸልመ ሥጋነ በብዙሃ ኀጠው ዘእምነበርን በአርያም ሰማያውያን እያልን በቅዳሴያችን እናዜም የለ። ሴቶችንም ወክለን እንዲህ እናማርራታለን። ሔዋን ሆይ ምን አደረግንሽ? አንቺ በገነት ያለችው ዕፅ እንዳደማሻት ዛሬ ሴት ልጆችሽ ይደማሉ። በሕማምና በምጥ ሲወልዱም ሴት ልጆችሽ ሁሉ ያለቅሳሉ። ኦ ሔዋን ምን ተኑረሳይናኪ ናሁ ይበኪያ ኩልነ አዋልድኪ ሶበ ይወልዳ በጻሕር ወሕማም ወይደምዋ በከመ አድመውኪ አንቲ ለእንተያኩ ዕፀ ዘውስተ ገነት። ሔዋንን ለመውቀስ በሕይወት የሚገጥሙንን ክፉ ገጠመኞች ሁሉ መነሻዎቻችን ናቸው። በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ በጭንቅ ትወልጃለሽ በሚለው የሔዋን እርግማን ምክንያት ሴቶች በወሊድ ምጥ ሲሰቃዩ በእርሷ ጥፋት የመጣ ምጥና ስቃይ መሆኑን አስታውሰው ይወቅሷታል። በየወሩ ደም በፈሰሳቸው ጊዜ የሚሰማቸው አካላዊ ሕመምና ስነ ልቦናዊ ምቾት ማጣት ውስጥ ሆነው ሁሉም ያስታውሷታል። የሚወዱትን ሰው በሞት የተለያቸው ሁሉ በመቃብሩ ዙሪያ ሆነው እያለቀሱና ደረታቸውን እየደቁ ስለ ሞት አመጣጥ ሲያስቡ ከአዳም መርገም ጋር የሚያስቧት የፈረደባት ሔዋንን ነው። ሔዋን ሆይ አንቺ እንደ አምላክ እኖራለሁ ብለሽ እንደ ሰው መኖርን ያሳጣሽን ምን አደረግንሽ? እንደ እግዚአብሔር መሆን ያማረሽ ምን ያህልስ ዘመን ሰው ሆነሽ ኖረሽ ታክቶሽ ነው? ሰው መሆን እንድትሰለችና የበለጠ ነገር እንድትፈልጊ የሚያደርግ ከአዳም በቀር ያን ጊዜ ምን ያህል ሰው በገነት ውስጥ ነበር? አምላክነትን የሚያስመኝ ገዢ ሆነሽ በተፈጠርሽበት ዓለም የጎደለሽስ ምን ነገር ነበር? ገነት ውስጥ እየኖርሽ የምኖርበት ኑሮዬ ይበቃኛል ማለት እንዴት አልቻልሽም? የሰው ልጆች ሁሉ እናት የመሆን ክብር ተሰጥቶሽ ሳለ ለልጅ ልጆችሽ ሕመምና ሞትን ያወረሽስ ለምንድን ነው? ገነት ከምታህል ርስት ወጥተሽ በተረገመች ምድር የወለድሽንስ ለምንድን ነው? የሚል የብዙ ትውልድ ጩኸት በሕሊናዋ ውስጥ የሚጮህባት ሔዋን ብቻ ነበረች። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6። ሔዋን ከውድቀት በፊት የሰው ልጅ የነበረውን ጸጋ ጠንቅቃ የምታውቅ እንደመሆኗ የሰው ልጆችን ምን እንዳሳጣችንም ከእኛ በላይ እርሷ ታውቃለችና እኛ ከምንወቅሳት በላይ ልቧ የሚቆስል ሐዘንተኛ ናት። ነፍሷን የማያሳርፍ የነቢያት ለቅሶም ይረብሻታል። ሁላችን እንደ ርኩስ ሰው ሆነናል። ጽድቃችን ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችን እንደ ንፋስ ወስዶናል። ሰማያትን ቀድህ ምን ነው ብትወርድ፣ እጅህን ከአርያም ላክ፣ የእስረኞችን ጩኸት ወደ ፊትህ ይግባ የሚሉ የነቢያት ጩኸቶች ከማንም ፍጡር በላይ ሔዋንን ያሳቅቋታል። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 1፣ ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 6፣ መዝሙረ ዳዊት 144 ከቁጥር 7፣ መዝሙረ ዳዊት 79 ቁጥር 11። በዓለም ላይ የብዙ ሺህ ሰው ነፍስ ያጠፉና ያም ባይሆን
ለብዙ ሰው መጥፋት ምክንያት የሆኑ ብዙ ሰዎች አሉ። የሔዋንን ያህል ግን ለሞት መፈጠርና ለብዙዎች ነፍስ ጥፋት ተጠያቂነት የሚሰማው ሰው የለም። ለአቤል ሞት ምክንያት የሆነው ቃየን እንደዚያ ከተረበሸ ለአዳም ዘር ሞት መነሻ የሆነች ሔዋን ምንኛ ትጨነቅ ይሆን? ለመሆኑ ለሔዋን የሺህ ዓመታት ጭንቀት ለሰው ልጆች የዘመናት ምሬት ምክንያት የሆነው የዘፍጥረት 3ኛው ምዕራፍ ታሪክ ምንድነው? በእርግጥ የአንድ ዛፍ ፍሬ ቀጥፎ መብላት ይህንን ያህል ዋጋ ማስከፈል ነበረበት? እግዚአብሔርስ ዛፉን ለምን ፈጠረው? ዛፉ መልካምና ክፉን እንድናውቅ የሚያደርግ ከሆነ እግዚአብሔር ክፉና ደግ እንዳንለይ ይፈልጋል ማለት ነው። ዛፉን ከበሉ በኋላ ዓይኖቻቸው ተከፈቱ፣ መልካምና ክፉን በማወቅ ከእኛ እንዳንዱ ሆኑ ይላል። ታዲያ የእባብ ምክር ልክ ነበር ማለት ነው? ሔዋንስ ምንም አላጠፋችም ማለት ነው? በቀጣዮቹ ገጾች እነዚህን የነፍስ ጥያቄዎች አብረን እንቃኛለን። የብርሃን እናት ነሽና የብርሃን እናት ነሽና የብርሃን እናት ለምኝልን ድንግል ለምኝልን ድንግል ለምኝልን